when I first started 5 years ago, your Forex market capital it was $5.1 trillion in 24 hours. Only on average $7 trillion per day trade ይደረጋል. This is the biggest financial market ማለት ነው። ሁላችሁም welcome ወደ ሁለተኛው YouTube mentorship ቪዲዮ። የመጀመሪያ ቪዲዮን አይታችሁ አንደርስታንድ አድርጋችሁ ፎሬክስ የሚሰጠውን ስትራግል ፔኑን ተቋቁሜ ካንተ ጋር መቀጠል ፈልጋለሁ ብላችሁ እዚህ ጋር ስለተገኛችሁ I'm very glad። ዛሬ what is forex የሚለውን እናያለን and what are currency pairs and types of currency pairs እናያለን ማለት ነው። ፕሮሚስ እንዳረኩላችሁ ከቢጊኒንግ ፓርቱ what is forex ከሚለው ፓርቱ ተነስተን እስከ መጨረሻ አድቫንስድ ፓርት ድረስ ሳይኮሎጂ ሪስክ ማኔጅመንትን ከቨር እናደርጋለን ማለት ነው። what is forex? so forex ማለት ባጭሩ ሲሆን it's a foreign exchange. It's a global marketplace where 24 hours 5 days ማለትም ከረንሲ ፔሮች ትሬድ የሚደረጉበት ቦታ ማለት ነው። ማለትም ኤክስቼንጅ የሚደረጉበት ቦታ ማለት ነው። ዩሮ ወደ USD ሲለወጥ ኤክስቼንጅ ሲደረግ፣ USD ወደ ፓውንድ ሲለወጥ ወይም ደግሞ የኢትዮጵያ ብር ወደ ዶላር ሲለወጥ this exchange foreign exchange ወይም ደግሞ the forex market እንለዋለን ማለት ነው። በፊት ላይ ቲቪ ላይ ስታዩ ቢዝነስ ዘገባ ምናምን ተብሎ $1 ወደ ኢትዮጵያ ብር 1 ነጥብ ምናምን እንደዚህ ነው የሚባለው ያ ቢዝነስ ዘገባ that exchange ነው እኛ ገብተን እነዛን ፍላክቹዌሽኖች ትሬድ እያደረገን ብር የምንሰራው ማለት ነው። so when I first started 5 years ago የፎሬክስ ማርኬት ካፒታሉ it was $5.1 trillion in 24 hours ትሬድ ይደረግ ነበር ማለት ነው። አሁን ላይ on average $7 trillion per day ትሬድ ይደረጋል ማለትም in the past 5 years it grew በጣም in a big way ማለት ነው። this is the biggest financial market ማለት ነው። ስለ ፎሬክስ ይሄን ያህል ካልን አሁን ደግሞ ፎሬክስ ውስጥ ትሬድ የሚደረጉትን ከረንሲ ፔሮች ወይም ደግሞ እነዚህ ከረንሲ ፔሮች ምንድናቸው የሚሉትን እኔ ማለት ነው። ከረንሲ ፔሮች ማለት ፋይናንሻል ኢንስትሩመንት ሲሆኑ ምንን ሪፕሬዘንት ያደርጋሉ? the exchange rate between two currencies ማለት ነው። ሰምታችሁ የምታውቁ ከሆነ ዩሮ USD GBP USD GBP JPY ሲባል እነዚህ ነው ትሬድ የምናደርጋቸው ማለት ነው። ስለዚህ እነዚህ ከረንሲ ፔሮች ሁለት ነገር አለ። ቤዝ ከረንሲ የምንለው ነው ኮድ ከረንሲ የምንለው ማለት ነው። ቤዝ ከረንሲ የምንለው የመጀመሪያ የተጻፈው ማለት ነው። ስለዚህ ዩሮ USD ካለን ዩሮ ምንድነው? ቤዝ ከረንሲ ነው ማለት ነው። ኮድ ከረንሲ የምንለው ደግሞ ያው እንደገመታችሁት is the second one ማለት ነው። ማለትም ዩሮ USD ካለን USD ምንድነው? ኮድ ከረንሲ ማለት ነው። ስለዚህ ቤዝ ከረንሲ ላይ ምን አለ መሰላችሁ? ያንን ነው ትሬድ የምናደርገው። ባይ ስንል ለምሳሌ ዩሮ USD ላይ መተን ባይ ያለን ያለነው ዩሮ ነው ማለት ነው against dollar ማለት ነው። ትሬዲንግ ቪው ላይ ስታዩት ዳር ላይ ያለው ፕራይስ የምንለው ነገር የሚያሳየን the exchange rate between the base currency እና ኮድ ከረንሲ ነው ማለት ነው። so now currency ፔሮችን አንደርስታንድ ካደረግን types of currency ፔሮችን ደግሞ እኔ ማለት ነው there are 3 types of currency ፔሮች major currency pair minor currency pair እና exotic currency pair የምንለው ማለት ነው። major currency pair ላይ ስንመጣ highly traded ናቸው፣ በጣም ሊኩዊድ ማርኬቶች ናቸው እና እዚህ ጋር እንደምታዩቸው ተመሳሳይ የሆነ ነገር አላቸው። ምንድነው ያ ተመሳሳይ የሆነ ነገር? ሁሉም USD ፔር ኮንቴን ያደርጋሉ። ካያችሁት እንዳለ USD ፔር አላቸው ማለት ነው። እዚህ ጋር ያሉት ስፕሬዳቸው ለስ ነው እና ብዙዎቻችን ትሬድ የምናደርጋቸው እነዚህ ነው ማለት ነው። ሁለተኛው ማይነር ከረንሲ ፔር የምንላቸው ነው። እነዚህ US ዶላርን ኮንቴን አያደርጉም። ሶ እንደምታዩቸው እዚህ ጋራ ስትሮንግ የሆኑ ፔሮችን ኮንቴን ያደርጋሉ። ለምሳሌ ግሬት ብሪተን ፓውንድ፣ ዩሮ፣ ኒውዚላንድ ዶላር፣ አውስትራሊያን ዶላርን ኮንቴን ያደርጋሉ። they're not highly traded እንደ ሜጀር ከረንሲ ፔሮች ግን they're traded እና ያው ዳይቨርሲፋይ ለማድረግ ይጠቅሙናል። እና ደግሞ ኤዥያ እና ዩሮፕ ያሉ ሰዎች በብዛት እነዚህ ማይነር ከረንሲ ፔሮችን ትሬድ ያደርጓቸዋል ማለት ነው። የሶስተኛውና የመጨረሻው ደግሞ ኤግዞቲክ ከረንሲ ፔር የምንለው ነው። ኤግዞቲክ ከረንሲ ፔር ላይ ስንመጣ አንድ ስትሮንግ የሆነ ኢኮኖሚ ያለው ለምሳሌ US ሊሆን ይችላል፣ ዩሮ ሊሆን ይችላል ከስሞለር ኢኮኖሚ ካለው ፔር ጋራ ፔሩ ላይክ ማች ሲያደርግ ማለትም እዚህ ጋር እንደምታዩት USD ዛር የምንለው ወይም ደግሞ USD ሜክሲካን ፔሶስ they're not stable በጣም ቮላታይል ናቸው። አንፕሬዲክተብል የሆኑ ማርኬቶች ናቸው። በጣም ስፓይኮች አላቸው ትላልቅ ነገሮች እና ደግሞ ስፕሬዳቸው በጣም ከፍተኛ ነው እና ሞስትሊ ትሬድ አይደረጉም። እኔም I don't suggest anyone to trade exotic currency ፔሮችን me personally I trade major currency ፔሮችን እና ወይም ደግሞ minor currency ፔሮችን sometimes